መርካቶ ውስጥ እርካሹ ነገር ምንድነው? ሰው ሰብስክራይብ አድርጉ። ጋይስ ይሄ ገፉማ ይባላል። የሻኪሶ ባህላዊ ምግብ ነው። አስቡበት። ተማክረን ቆኛ አይደለም ማለት ነው። ሳይንጂቲ 3 ሚሊዮን እኮ ነው። እንዴት ያስጨንቅ። አረቂቱ እንዳይወድቅ። ሰላም እንዴት ናችሁ? የስጦታ ሪአክት ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? ስራ ሁሉ መልካም አለው? እኔ ደህና ነኝ። ዛሬም እንግዲህ በሌላ ቪዲዮ ተመልሰናል። ሰብስክራይብ ያላደረጋችሁ ግን ሰብስክራይብ አድርጉልኝ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ወንድሜ ሰላም። በፍቅር ስንት ጊዜ ቆይታችኋል? ብዙ ነው የተገናኘን። ስንት ጊዜ ቆይታችኋል? 2 ሰዓት ያክል። ጸባያ 2 ሰዓት ጊዜ ቆይታችኋል? 2 ሰዓት ያክል ታየኝ ቆይተሽ 2 ሰዓት ውስጥ ጸባይ ነው የሚወደው ለፍታችሁ ማለት ነው። ድቅድቅ ጨለማ ይታየኛል። ከዚህና ከዚህ የቱን ትመርጣለህ? ጋይስ ይሄ ገፉማ ይባላል። የሻኪሶ ባህላዊ ምግብ ነው። ይሻላል። መርካቶ ውስጥ እርካሹ ነገር ምንድነው? መርካቶ ውስጥ ገብተን የተለያዩ ሰዎችን ኢንተርቪው የምናደርግ ይሆናል። መርካቶ ውስጥ እርካሹ ነገር ምንድነው? ምንም ርካሽ መርካቶ ውስጥ እርካሹ ነገር ምንድነው? ርካሽ ነገር መፈቃ ስንት ብር ነው? 5 ብር 10 ብር። መርካቶ ውስጥ እርካሹ ነገር ምንድነው? ሽንት ቤት ስንት ብር ነው? ሽንት ቤት 10 ብር። እና ታዲያ ቅናሽ ነው ይሄ? እና 10 ብር ነው ዋሽ። መርካቶ ውስጥ ርካሹ ነገር ጫት ነው። ጫት ብር ነው 80 ብር። መርካቶ ርካሹ ነገር ድንች ስንት ብር ነው? 70 ብር። መርካቶ ውስጥ እንዴ ድንች ሰው እርካሽ አይደለም። መርካቶ ውስጥ እርካሹ ነገር ምንድነው? ሰው እርካሹ ነገር ምንድነው? ምንም የለም ርካሽ የሚባል ነገር። እንዴ መርካቶ እርካሽ አይደለም። ድምራጭ በርበራችሁ ለማንኛውም ድምራችሁ ልክ አይደለም። አደማመራችሁ ልክ አይደለም። እናንተ በደመራችሁት ድምር ደግሞ ከሆነ 4 ኪሎ ሁለተኛ፣ ያሲኖ 3ኛ ናቸው። እኔ 6ኛ ነኝ። እና እናንተ በደመራችሁት ድምር ከሆነ ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው የተባለው እና ሀቅ እኔ ያው ከስንት ዓመት ድሮ ጀምሮ ለእናንተ ብቻ ነው ፕሮሞሽን የምሰራውና ስንት ብርም እንደምታሰሩን ፕሮሞሽን ታውቃላችሁ። ብሩ በጣም አስጨንቆኝ አይደለም፣ ይሄ የሚጎልብኝ ብር በጣም አስጨንቆኝ አይደለም፣ ግን ላይክ ሀቅ ነው። ሀቅ የሚባል ነገር አለና አስቡበት። ተማክረን ቆኛ አይደለም ማለት ነው። ሳይንጂቲ 3 ሚሊዮን እኮ ነው። እንዴት ያስጨንቅ። ድጋሚ መጣ። እሺ በጣም ይሄ ጉዳይ ምንድነው ወገን? በጣም ጉዳዩ ሲሪየስ ነው። ይሄንን ቪዲዮ ለዳሽን ባንክና ለሰራተኞች ወይ ደግሞ ለሚመለከቱ ሰው አድርሱልኝ። እኔ በጣም ሞክሬያለሁ፣ በጣም ላወራችሁ ሞክሬያለሁ፣ በጣም ደዋው እያለው ብዙ ሰው ጋር የሆነ ካልኩሌሽን አለው አይደል? 40% ቮት 60% እና ከዛ ማን ወደውን አሁን እንደዚህ ሚዲያ ላይ ታውቀው ነው ያባባ ተስፋዬ አክተር ነኝ። እግዚአብሔር የሰጠኝ ስጦታ ያን እና በስጦታዬ አገልግያለሁ ኢትዮጵያን። ይህን ቪዲዮ ብታዩ ስንቶቻችሁ ናችሁ ያባባ ተስፋዬ ተረት ስትሰሙ ያደጋችሁ? ያረጀ ሴት አንዳንድ ነገር አይጠፋም። ምንም ያጠፋሁት ነገር ቢኖር ይቅር በሉኝ። እኔ ከጨዋታ በኋላ ማቀው ነገር እንደሌለ ይሄ ነው እያልኩ ነው አባት ቸኩሪያ ምን አይነት ድምፅ ነው የምታወጪው? የኔ ለሁሉም ነገር ቻትጂፒቲ የምትጠቀመው ጀለስ ቻትጂፒቲ ከነጋ እኮ አላራውም። ለምንድን ነው ተጨነቁ? እኔ የምልሽ የፀጉር ወጪ ምንም ልችለው አልቻልኩም። ትቆርጫለሽ እንዴ? የት ነው ያለው ባይናት? የምር ግን እንደዚህ አይነት ሰው እኮ አለ። ነገር ስትልሽ ቻትጂፒቲ ወንድሜ ትካዜ አብስቷል። በዛ ላይ እንቅልፍ አይተኛም። ከኔ ሚስት ፍቅር ይዞት ይሆን እንዴ?
አረበዛው እንዴ እኔ ባልሽ ማለት ነው ሳይነግርሽ ሳትዘጋጂ ምን ሰዓት ጓደኞቹን ሰብስቦ መሳሳት መጣ አይደል? አንቺ ጓዳ ትገቢና የቀረችው ጉርስ አድርገሽ አንዴ መጣ ብለሻቸው ትወጫለሽ። ጊዜ በጣም ድንገት የሚበላ ነው እኮ ልኬት ማይመጣ ማጂክ እንድትሰሪ ምንጭ ቀዩ ምስር ሽሮ እዚህ ጋር እንጀራ ታሪክ ዳቦ ጠላ ሁላ ቢኖር ደስ ይላል ማለት ነው። ድንገት ሲመጣ ደስ የሚለው ሀብት ገንዘብ እኔ ውሃ ራሱ ድንገት እኔ የሚመቸኛል ድንገት ገንዘብ ሲመጣ ድንገት ሰው ቤት ዘው ተብሎ አይመጣም። ቀለማሽ ገርማኝ ወንድ እኮ ነው። ቤት ናት ዲሿ ቤት እስከምንሄድ ድረስ ግን አካውንት ንገረኝ እሺ። አንድ ጊዜ አካውንቱ ከስራ በኋላ አይደርስም። እኔ ቅድመ ክፍያ ነው ወደ እኔ ጌታ። እሺ 1000 ጌታ 35 41 84 00 ኧረ ሰማነው እኮ አካውንት እኛም የምንላክለት እንዴ። ስንት ደረሰ? ምን ነው 30 ሺህ እኮ ነው የሚለው ለዲሽ ማለት ነው። 30 ሺህ አይደለም የዲሽ እኮ 3 ሺህ ነው። ችግር የለም ያለ ምን አለ መሰለህ ምን አለ እንደዛ አይደለም 10 ሺህ ነው የሚሰራው ያንድ ሺህ ነው። እኔ ምን አንተ ያ ከተማ አንዴ ተጨነቀ እኮ ልጁ። ምንድን ነው እንደዚህ መርበትበት? ጅምሱን እንዴት ነው ያመጣው እንደዚህ? ኧረ ቂጡ እንዳይወድቅ My name is Tosfanish Araggo. I am 27 years old. I come from Ethiopia. I know working to cleaning a house. የሸመደደቻት እያለች ነው። አይ 2018 እኮ እኔ ካናደዳችሁ ካላችሁ ጥፋትን ወረቀት ላይ ጻፉ። በወረቀቱ መርከብ ስሩበትና መርከቡ ላይ ተሳፍራችሁ ከህይወቴ ውጡ። ወይ ማለት ይሄ በስተት የተፖሰተ መሆን አለበት። ስታይል ይልሃል። ወይኔ ጉድ ያረተው ይቆይ ለሴት ዘፈን በቃ ምርጥ ድምጽ ያወጣ ይመስለኛል። ግን እንደዚህ ነው ድምጽ። አስታወሱን ወይኔ ጉድ ይሄንን ኒውት ፔርሙዝ ሊመስላችሁ ይችላል። አይደለም፣ ጨው ነው የምናስቀምጥበት እኛ ቤት። አንደኛ ቤት ይሄንን ነው ኒዶ ሊመስል ይችላል፣ ግን አይደለም። ይሄ በርበሬ ነው የሚቀመጥበት። አባቴ ይሄንን ነው ኮላ ማጣበቂያ ሊመስል ይችላል፣ ግን አይደለም። እዚህ ቤት እርድ ነው የሚቀመጥበት። ይሄንንም ነው ይሄኛውን የማንጎ ጁስ ሊመስል ይችላል፣ አይደለም። ይሄኛው ሚጥሚጣ ነው የሚቀመጥበት። በእውነት ግን የሁሉም ቤት ደግሞ አንድ አይነት መሆኑ የልጆች አንድ ቁጥ እናስቀምጥበት ነገር አንድ አይነት ቅመም ነው የሚቀመጥበት። ይሄንን ነው የቀለም ጣሳ ሊመስል ይችላል፣ እኛ ቤት ግን ሽሮ እንደ አይነት እናቶች ነው ያለው መሰለኝ። ይሄንን ነው የዚህኒት ቅባት ምናምን ነገር ሊመስል ይችላል፣ ግን አይደለም። ይሄ የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት። አባቴ እስከዛሬ ድረስ እሷ አጠገብ እንዳደረስ ነበር አይደል? ፊልም ሰርቷል እንዴ ጋይስ? አሁን ደግሞ እኔ እሷ አጠገብ እንዳደርስልኝ Oh my god, you have no idea how much I love cultural coffee. ገብተተኛ እያለች ሰዎችኝ ባለፈው ቤት የሰራሁት እዛ ቀብሩ ጋር ያለው ቤት መብራት ጠፋ። መብራት ሲመጣ ቲቪውን ስንሰካው ሰዎቹን ገልብጦ ማሳየት ጀመረ እና እናንተ ተገልብጣችሁታል። ምን ፊልም ላይ ነው በእናትህ? አልቆልዎት ነበር። ማይ ክርስቶስ ነው። አይመለከቱም። የምን ገበር ነው የወጠራችሁት? ሃይ ስንት ልታውጪ ነው? 300 ብር ይቻላል እንዴ? ከዚህ ምንድን ነው አውራ ጣቱ የሚበላው? እየቀመስክ ነው እንዴ የምትገዛው? ያስብላል። በሆድሽ እንደማትደራደሪ ስላወቅኩ ነው። እንደዚህ ብለሽማ እንዳበይ
ይሄ ሰውዬ ግን በእናታችሁ ይጠፋል ይላል የተዛይነው እዚህ ፊልም ላይ አልነገርኩሽም ለካ ባለፈው ለአንድ መዳፍ አንባቢ መዳፌን አስነብቤ አንቺ እንደማገባ አልነገረኝ መሰለሽ የእግርን መዳፍ መሆን አለበት ያስነበበ አያችኋታ እድል ግን የኔ ማር ደግሞ ስታምር ትክክለኛ ሞዴል ማለት ነው። በቃ ወይኔ ከለሯ እንዴት ነው የሚያምረው! በስማሙድ መስለኝ የሮም ሸወረስቼ ጸጸት አይ ወንድሜ በቃ በቀጣይም በሩም ውሰድና እሑድ ይሆንልሃል። እንግዲህ ይሄንን ይመስል ነበር። እኔ ዘና አድርገውኛል። እናንተ ፈታ እንዳላችሁበት እርግጠኛ ነኝ። በቀጣይ ደግሞ እንደገና እንገናኛለን። በየጊዜው አዳዲስ ቪዲዮዎችን ይዘን እንመጣለን። ፈታ በሉልኝ። ስጦታ ሪያክትን ግን ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቷን መጫን እንዳትረሱ፣ ለወዳጅ ለዘመዶቻችሁ ሼር ማድረግም እንዳትረሱ። አመሰግናለሁ። ወዳችኋለሁ። ባይ